Hell no. የሚያስብሉ አይነት ጨዋታዎችን የምናይበት ሰዓት ላይ ነው። ምክንያቱም የኤንቢኤ ፕሌኦፍ ወይም ደግሞ ጥሎ ማለፍ ውድድር ጀምሯል። ትናንት ከተደረጉት የጥሎ ማለፍ ውድድሮች መካከል የሚኒሶታ ቲምበርወልቭስ እና የሎስ አንጀለስ ሌከርስ ጨዋታ ነበር። ይህ ጨዋታ እኔን አስገርሞኛል። ሎስ አንጀለስ ሌከርሶች ምን እየሰሩ እንደሆነ እኔን ሊገባኝ አልቻለም። ምክንያቱም የፕሌኦፍ ታይም ሁላ እስካይመስል ድረስ ማለት ነው ሊብሮን ጄምስ አልነበረም፣ ኦስቲን ሪቭስ አልነበረም፣ ሉካ አልነበረም። በተቃራኒ ደግሞ ሚኒሶታ ቲምበርወልቭስ በጣም የሚገርም ፐርፎርማንስ ነው ያደረጉት። እንደ ቲም ነው የምላችሁ፣ እንደ ቲም በጣም ጸዴ ፐርፎርም እያደረጉ ነበር። ያው አንተ እንደተለመደው በዚህ አይነት መልኩ ሊብሮን ጄምስን ሲያስጨንቃት ነበረ። እያገባም በቃ ሁሉም ቦታ ላይ ነበር ማለት ይቻላል። ሚኒሶታ ቲምበርወልቭስ የሚገባቸውን አግኝተው ወጥተዋል። ኔክስት ጌም ላይ ግን ሉካ፣ ኦስቲን ሪቭስ እና ሊብሮን ጄምስን ፕሌኦፍ ሞድ ላይ እንደሚሆኑ በሚቀጥለውን ጌም ሎስ አንጀለስ ሌከርስ ያሸንፋል ብዬ ገምታለሁ። ሁለተኛው ጭንቀት የሆነ ጨዋታ ማለት ነው ሎስ አንጀለስ ክሊፐርስ ከዴንቨር አድርገው ነበር የጨዋታቸው። በቃ በኦቨር ታይም ነው ያለቀው። ይሄ ጨዋታ ማን ያሸንፋል ምናምን ያላችሁ የምታዩት አይነት ጨዋታ ነበር። በጣም ጸዴ ጨዋታ። ቴንክ ዩ ለሁለቱም ቡድን ተጫዋቾች ጸዴ ጌም ያሳዩ። ጀማል ሙዋሪ ሌላ ታሪክ ነበረች። ጀማል ሙዋሪ አሪፍ ነበረች። በነዛም ሳይድ ካይ የተለመዱትና ሃርድን ሌሎቹም የቀሩ ተጫዋቾች አሪፍ ላይ ነበሩ። በሚገርም ሁኔታ ግን ዴንቨር ኔጌትስ አሸንፏል። ይህን ጨዋታ ትንሽ ፕሪዲክት ለማድረግ ይከብዳል። ቀጣይም ጨዋታ ግን ዴንቨር የሚደግም ይመስለኛል ማለት ነው እንደኔ ፕሪዲክሽን። ሶስተኛው ጨዋታ ምንም አይልም። ፔሰርስ ከበክስ ያደረጉት ጨዋታ ነበር። ያው ፔሰርስ አሸንፏል። ቀጣይም ፔሰርስ የሚያሸንፍ ይመስለኛል። ሌላኛው ደግሞ ጨዋታ የተደረገው ፒስተንስ ከኒውዮርክ ኒክስ ነበር የተደረገው። ኒውዮርክ ኒክስ አሸንፏል። ኒውዮርክ ኒክስ ላይ ታውንስ ጥሩ ፐርፎርም አድርጋለች። ቡንሰንም እንደዚሁ በተመሳሳይ ሁኔታ ፐርፎርም አድርጓል። ከነዚህ ሁሉ ጨዋታዎች ግን ፕሌኦፍ ታይም በትክክል የሚመስለው የሎስ አንጀለስ ክሊፐርስ እና የዴንቨር ኔጌትስ። ቀጣዩ ጌሙንም እንድታዩት በደንብ ሪኮመንድ አደርጋችኋለሁ ማለት ነው። እንግዲህ የፕሌኦፍ ታይም ላይ የተመረጡ ጨዋታዎችን እንደተለመደው ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ይመቻችሁ።